ሰበር ካልኩኝ ሰበር ዜና ከተባለ መልእክቱ ለብዙ ሰዎች እንዲደርስ ማድረግ የሚገባችሁን ነገር አድርጉ። እናንተም ብትመጡ ትጠቀማላችሁ ብዬ አስባለሁ። እንደዛም እንደሚሆን ደግሞ ተስፋ አደርጋለሁ። ምንድነው ሰሞኑን የኔ የነበረኝ ብሮድካስት ላይ 3 ያነሳኋቸው ነገሮች አሉ። ስለ ማንነትና ምንነት፣ አንድ ሰው ሲወለድ ሙስሊም ነው ወይስ ሙስሊም አይደለም፣ እንዴት ሊሆን ይችላል የሚል ከኔ ጋር ማንኛውም ሰው እንዲወያይ ጥያቄ አቅርቤ ነበረ። ለዚህ ጥያቄ ደግሞ ታውቃላችሁ ሙስሊሞች ለመወያየት ችግር ስለሌለባቸው ፈጣን ምላሽ መልሷል ኡስታዝ ዋሂድ ጋር 40 ደቂቃ የሚሆን ተወያይተናል። ውይይቱ ግን ለሌሎች ሰዎች ደግሞ እንዲጠቅም በላይቭ መሆን አለበት ብዬ ስላሰብኩኝ ኢንሻአላህ ዛሬ 2 ሰዓት ወይም 3 ሰዓት ጋር ከተጋነነ በሆነ አጋጣሚ ኡስታዝ ካልተመቸው ግን ነገ ማታ 2 ሰዓት ላይ በእርግጠኝነት ይሆናል ኢንሻአላህ። በእነዚህ ጉዳዮች ላይ እናወራለን። በምን በማንነትና ምንነት፣ በተፈጥሮ ስርዓትና አንድ ሰው ሲወለድ እስልምና እንዳፍንጫ እንዳይን አብሮት ይወለዳል ወይ የሚለው ነገር ላይ፣ ሌላው ደግሞ በሐዲስ ላይ እኔ ሐዲስን አላነብም ወይም አላጠናም ያልኩበትን ምክንያት ሰዎች አንዳንድ ሰዎች አጣሙ የተረዱበት ምክንያት አለ። እኔም እዛ ክሊር የሆነ ሜሴጅ አስተላልፋለሁኝ። በእነዚህ 3 ጉዳዮች ላይ ነው የተለያየ ትምህርት በተለያየ አካባቢዎች ይሰጣል አይሰጥም የሚለውንም በእነዚህ 3 መሰረታዊ ነገሮች ላይ ከኡስታዝ ዋሂድና ከሌሎች ወንድም እህቶች ጋር ውይይቱን ያረናል። በኔ ቤት እስቲ ላይቭ ልክፈት፣ በኔ ቤት እስቲ ሽር ጉድ ይበሉ። አንድ ነገር ግን ማመስገን የምፈልገው ነገር ምን ነው ታውቃላችሁ? የሙስሊም ስለ ንቦና ይገርመኛል። ይሄ ሙስሊም ትክክለኛ ሙስሊም አስተማሪዎች ስለ ንቦናቸው በጣም ነው የሚገርመኝ። ቅኖች ናቸው ለመወያየትና ለመረዳዳት ለመነጋገር ምንም በቃ የሚያስፈራቸው ነገር የለም። በሚያውቁት ነገር ላይ ሰዎችን ለማገዝ ለመርዳት የሚሄዱበት መንገድ ልቤን ደስ ነው የሚለው። በቃ በዛ ላይ ደግሞ መጠየቅ ለምን ጠየቅ ብሎ የሚኮንንህ የሚያሳቅቅህ ጥንብር ቁስህን የሚያወጣ ደግሞ ሙስሊም የለም። አልহামዱሊላህ ረብል ዓለሚን አልহামዱሊላህ ረብል ዓለሚን እስላም ላደረከኝ ጌታ። እና እንዳትቀሩ ሼር ኮፕሊንግ አድርጉት። ብዙ ሰዎች በዛ ላይ መተው ጥያቄም ካለ እንዳስፈላጊነቱ ልንቀበልና ልናስተናግድ እንችላለን። በእነዚህ ዙሪያ ላይ ሰፊ ውይይት ይኖራል። እኔ ጋር እንነጋገራለን። አልহামዱሊላህ ረብል ዓለሚን እንዳትቀሩ ተጋብዛችኋል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም ቀን ይሁንላችሁ።